ነብዩ ሰለላሁ ዐለይሂ ወሰለም ሰሒህ ሙስሊም ላይ አንድን ታሪክ ይናገራሉ። ተውየው 99 ነፍስ ገድሏል በበኒ እስራኤሎች ዘመን 99 ነፍስ ሱብሃንአላህ ገደለና አንዴ ወደ አላህ መመለስ ፈለገ። ወላኪን ፈሸከ ይላሉ ተጠራጠረ አላህ ይምረኛል አይምረኝም። فسأل عن أعلم أهل الأرض مريت لي يالن مفتي نقروي سيلاتشو فدل على رجل عابد الراهب الله نميقز عابد راهب كونس وعملاكتو علم كلالو هدنا لزاسو منالو اني زتي سو قدي يالو بملس الله يمرنيا لنوي ያን ራሂብ ዓቢዶች ናቸው ራሂቦች አላህን ሲገዙ ወንጀል የማያውቁ ሰዎች ናቸው እንዴት አንድ ሰው 99 ሰው ነፍስ ይገላል ብለው ገርሟቸዋል ከዛ ምን አሉት ላ ለይሰ ለከ ተውባ አሉት እንዴ አላህ ይምረውም 90 አንገት ቁርጣ አንተ فغضب الرجل فكمل بالمئة الى النبي صلى الله عليه وسلم ተቆጣና እሱን ዘው ቀንጥሶ መቶ ሞላበት አላህ ካልማረኛ አንተ ሰፊቴ ብትሰራለህ በሱ መቶ ሞላ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ فسأل عن أعلم أهل الأرض ሌላ ዓሊም ነው አመላክቱኝ እምላችሁ አመላክ فدل إلى رجل عالم ትልቅ ዓሊም አመላከቱት فأتاه ወደዛ ሰው የመጣና ምን አለው እኔ 100 ነፍስ ገድያለሁ በመለስ አላህ ይምረኛል ይበል ሱብሃንአላህ ያ ዓሊም እንዳለ ታውቃላችሁ ومن يحول بينك وبين التوبة በአንተና በተውባ መሃል የሚገባ ግርዶሹ ማን ነው አው አላህ ይምራሃል ወላኪን አለው ነገር ግን ወላኪን አለው انطلق الى ارض كذا وكذا ወደሆነች ደግ መሬት አለች ወደዛ ሄድ فإن فيها قوما صالحون فاعبد الله معهم ከነዛ ጋር ሄድና ደጋግ ሰዎች የሚኖሩበት ቦታ ነው ከነሱ ጋር ሄዳ አላህን ተገዛል ولا ترجع الى بلدك ወደ ሰፈር ወደ ሀገር እንዳትመለስ فإنها أرض سوء የመጥፎ ሰዎች ቦታ ናት ከዛ ይሰው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ወደ አላህ ተመልሶ ወደዛች ሀገር መሮጥ ጀመረ ሱብሃንአላህ وعجلت إليك ربي لترضى ወደ ተውብቶ ወደዛች ሀገር ሲሄድ መንገድ ላይ ሞት መጣበት አሉ ነብዩ ሰለላሁ ዐለይሂ ወሰለም ሞት 50% ወደ ሳሌዎች ሀገር እንደሄደ 50% ከመጥፎ ሀገር እንደሸሸ መሃል ላይ እንዳለ ሞት መጣ ያዘ ምን ያድርግ ሁለት መላእክቶች ወረዱ የጀሃነምና የጀነት መላእክቶች ወረዱ